እስከ ፈጅር ድረስ ቆየውና የፈጅር ሰላት ሰገድኩኝ። ስጁድ ሳደርግ ጌታዬ ሆይ እኔ ያገባው ሰው ነኝ፣ ሚስት አለኝ፣ ልጆችም አለኝ፣ ገንዘብ የለኝም፣ ግን አልበደርም፣ ከማንም አልወስድም፣ ስራ ስጡኝ ብዬ ወደ የትም አልሄድም። ስለዚህ ጌታዬ ሆይ እርዳኝ ብዬ ስጁድ ላይ ሆኜ በጣም አለቀስኩ። የፈጅር ሰላትንም ጨረስኩ። ከዚያ በዓለም ላይ ካሉ እንቅልፎች ሁሉ ጣፋጩ እንቅልፍ ተኛው። ምናልባትም አንድ ነገር ይሉኛል ብዬ ከዚያም ጠዋት 10 ሰዓት ላይ ወደ ቴሌቪዥን ጣቢያው በር ልሄድ አልኩ። በቴሌቪዥን ጣቢያው በር ስገባ አንድ ረዳት ዳይሬክተር አገኘው። እርሱም ኡስታዝ አህመድ አንድ ሰው እየፈለጉት ነው አለኝ። የስልክ ቁጥሩን ፈልጎ ሰጥቼዋለሁ፣ ይደውሉታል አለኝ። ሰውየውም ደወለልኝ። እኔም አቤት አልኩት። እርሱም እኔ ኡሳማ ነኝ፣ ከዚህ በፊት አብረን ሰርተናል፣ ዱባይ ለስራ እንፈልጎታለን አለኝ። እኔም እየቀለድክ ነው አልኩት። እርሱም አልቀለድኩም፣ እኔ አሁን ስልኩን እዘጋዋለሁ፣ ከአቡዳቢ የጣቢያ ስራ አስኪያጅ እንዲደውልልህ አደርጋለሁ አለኝ። የጣቢያ ስራ አስኪያጁም ደውሎ ኡስታዝ አህመድ ኖት አለኝ። እኔም አዎ እኔ ነኝ አልኩት። እርሱም እኔ እገሌ እባላለሁ የ30 ክፍል ተከታታይ ድራማ ላይ እንዲሰሩልን እንፈልጋለን አለኝ። ኮፒ ሊንክ እያደረጋችሁ ጋይስ ኮፒ ሊንክ ሼር እያደረጋችሁ ፈጅር ላይም ዱአ አድርጌ ይህ ነገር ጠዋት ሆነ። አላህ ለሁለተኛ ቀን ድቆይ ያላደረገኝ። ዱባይ ውስጥ 30 ክፍሎች ድራማ አመጣልኝ። ተጓዝኩ። የድራማ ክፍሎቹንም ሰራው። ካመጣልኝ ችግር በኋላ አሁንም የአላህ ውዴታ መፈለጌን መቀጠል ፈለግኩ። እኔም ከመሄዴ በፊት እኔ ግብፃዊ እንደመሆኔ መጠን እንደ መጥፎ ሰው አድርገህ እንዳታሳየኝ አልኩት። እኔ የተከበርኩኝ ሰው ነኝ፣ መጥፎ ነገር መስራት አልፈልግም አልኩ። እርሱም እሺ ችግር የለውም አለኝ። እኔም ሄድኩኝ፣ አነበብኩት። ገጸ ባህሪውን በጣም ወድጄ ያገኘሁት። ተወንኩ፣ ጨረስኩ። ሚስቴ ደጋግማ እየደወለች ሀጅ እናድርግ ትለኛለች። ማሻአላህ። እኔም በዚህ ድራማ ሀጅ እናደርጋለን አልኳት። እሷም የሆነ ድርጅት የሀጅ ጉዞ ያዘጋጃል እንሂድ አለችኝ። እኔም አስመዝግቢኝ አልኳት። እናም ተመዘገብን። የድራማውን ፍጻሜ ደረሰ። ከፍጻሜው በፊት ሚስቴ ደውላ የሀጅ ክፍያው ይህን ያህል ነው አለችኝ። የቀረኝ ገንዘብ ለሀጅ አይበቃም። በድጋሚ ፈጅር ላይ ነቃሁና ችግሬን አንተ ነህ የምታውቀው፣ እኔና ሚስቴ ሀጅ ማድረግ እንፈልጋለን፣ ግን ማድረጊያ ገንዘብ የለንም አልኩት ብዬ አናገርኩት። ወላሂ ልክ አሁን አንተን እንደማናገር ስጁድ ላይ ሆኜ ያናገርኩት። በመጨረሻ ቀን ድግስ አዘጋጁልኝ። ስራ አስኪያጁ ኡስታዝ አህመድ አንቱ ሰዎችን በሰላት ትመሩ ነበር፣ መጥፎ ቃል ተናግሮ አያውቁም፣ ከእንቅልፎ ተቀስቅሰው አያውቁም፣ በሰዓቱ ይመጣሉ። ቀርተውም አያውቁም፣ ምንም ጥፋትና ችግር ፈጥረውብንም አያውቁም። ስለዚህ እኛ አንቱን ለማክበር ይህንን ፖስታ በስጦታ መልስ ሰጥተኑታል አሉኝ። የሰጡኝን ገንዘብ የሀጅ ወጪ ሞልቶ በተረፈው ገንዘብ ለሽርሽር፣ ለመብላት፣ ለመጠጣትና ለመተኛት ይበቃ ነበር። አጀብ! ይሄ ምን አይነት ቸርነት ነው? ይሄ ምን አይነት ውበት ነው? ላኢላሃ ኢላላህ። ከአላህ በስተቀር በግልጽ የሚመለከት አምላክ የለም። በጌታም ጸጋ አውራ። ይሄው ነው። ያ ፈተና ነበር፣ አላህም ከእርሱ አወጣኝ። አልহামዱሊላህ፣ ምስጋና ለአላህ ይሁን። ሱብሃንአላህ። የሚገርም ታሪክ ጋይስ፣ የሚገርም ታሪክ። እዚህ ኮፒ ሊንክ አድርጉ፣ ሼር አድርጉት። ይመቻችሁ። በሌላ ቪዲዮ እመለሳለሁ። መልካም ቆይታ።